በውስጣችሁ ሰላም ያጣችሁ ያክል ሲሰማችሁ፣ በውስጣችሁ ረፍት ስታጡ፣ ፈተና የገጠማችሁለት በእነዚህ ከባድ ጊዜቶች ላይ ሰው እንዳታማክሩ። ምንም ነገር ቀጥታ ነጠላችሁን ለብሳችሁ ወደ ቤተ ክርስቲያኑ ሄዱ እና ግቢ ውስጥ ቁጭ በሉ። ለተወሰነ ደቂቃ ከእግዚአብሔር ጋር ተነጋገሩ። ከእግዚአብሔር ጋር ንግግራችሁን ከሰው ጋር ሳይሆን ከእግዚአብሔር ጋር አድርጉ። ምክንያቱም ልክ ቅድም በማቴዎስ ወንጌል ምዕራፍ 13 ላይ እንዳነበብ ነው ክርስቲያኖቶች ወንድሞች፣ እርሱ ጌታችን የዮሐንስ ወንጌል ምዕራፍ 13 ይቅርታ፣ የዮሐንስ ወንጌል ምዕራፍ 13 ላይ እንዳነበብ እርሱ ጌታችን ኢየሱስ ክርስቶስ ካላጠበን ማንም አጥቦ ሊያነጻን አይችልም። ማንም አጥቦ ሊያነጻን አይችልም። ጴጥሮስ አንተማ እኔን አታጥበኝም ሲለው ስለተትና ክርስቶስ ምን ብሎ ይመለሰለት? ጴጥሮስ እኔ ካላጠብኩ አጠራም ነው ያለው። እኔ ካላጠብኩ እድል ፈንታ የለም ነው ያለው። ስለዚህ ክርስቶስ ያላጠባት ነፍስ እድል ፈንታ የላት። ክርስቶስ ያላጠባት ነፍስ አትጠራም። ከጭንቀት አትጠራም። ከኃጢአት አትጠራም። ካጣችው ሰላም አትጠራም። ክርስቶስ ያጠባት ነፍስ ግን ከሁሉ ነገር ትነጻለች፣ ከሁሉ ነገር ትጠራለች። ስለዚህ የከበዳችሁ ነገር በአጠቃላይ ሄዳችሁ መቅደሱ አራችሁት። እናንተ ሸክማችሁ የከበዳችሁ ኑ ወደ እኔ፣ በቃ ሸክማችሁን አቀልላችኋለሁ ያለ ጌታ ነው ያለን ጌታ ኢየሱስ ክርስቶስ። በምንም ነገር ይሁን ትንሽም ይሁን ትልቅ ነገር ክርስቲያኖች የማይታፈርበት አባት ነው ያለን ጌታ ኢየሱስ ክርስቶስ። እንዴ በምንም አይነት ጉዳይ ይሁን ሳታፍሩ ሕክምና ቦታ ስትሄዱ ከህመማችሁ ለመዳን ሳታፍሩ ሀፍረታችሁን ሁሉ ሳይቀር ለሚያክማችሁ ዶክተር፣ ለሚያክማችሁ ሐኪም ነውራችሁን ሀፍረታችሁን ሁሉ ገልጣችሁ እንደምታሳዩ ሁሉ ልክ በተመሳሳይ ሁለንተናችሁን ገልጣችሁ ወደ ክርስቶስ ቅረቡ። ኦኬ፣ እንኳን ለጌታ ለኢየሱስ ክርስቶስ ምድራዊ ለሆኑ ሐኪም ሀፍረታችሁን ነውራችሁን ገልጣችሁ ስለምታሳዩ ማለት ነው። እና ነውራችንን ሀፍረታችንን ሁሉ ሳንደብቅ ሁሉን የሚያውቅ ጌታ ነውና ክርስቶስ ወደ እርሱ እንቅረብ። እርሱ ሰላማዊ ጌታ ኢየሱስ ክርስቶስ ሰላሙን ይሰጠናል። እህታችን ነባ ይህን ነው ማለት የምችለው። አይሆፕ ጥሩ ነገሮችን እንደሰማሽ ተስፋ አደርጋለሁ ነባዬ። እና በሚቀጥለው ደግሞ ወደፊትም